ተመልከቱት። ይሄንን ልክ ቁጭ ብሏል። ሊትራሊ ሞት ነው ወደሱ እየመጣ ያለው። ዛሬ እንደዚህ ልበላችሁ፣ ልክ እንደዚህ እንዳያችሁት ማንኛውም የኢየሱስ ወገን ያልሆነ መንፈስ ከእድሜያችሁ ላይ ከህይወታችሁ ላይ በናዝሬቱ በኢየሱስ ክርስቶስ ስም እያሳደዳችሁ የሚገኝ የትኛውም የሞት መንፈስ በጌታ በኢየሱስ ስም ነፃ አውጡ። እግዚአብሔር ከተዘጋጀላችሁ ከየትኛውም የሞት ወጥመድ፣ እግዚአብሔር ከተዘጋጀላችሁ ከየትኛውም የሞት እቅድ፣ የሞት ፕሮግራም በናዝሬቱ ጌታ በኢየሱስ ስም ነፃ አውጡ። የደጋሚያችሁ፣ የሟርተኛችሁ፣ የገዳያችሁ ሟርት ቃል እያለ እናንተ ግን በሕይወት ትኖራላችሁ። የምታምኑ ሁሉ አምናለሁ ስለዚህ በሕይወት እኖራለሁ። ሁላችሁም መጽሐፍ ቅዱስ ምንድነው የሚለው? አመንኩ ስለዚህም ተናገርኩ ነው የሚለው። ሁላችሁም ተናገሩ፣ አምኛለሁ በሕይወት እኖራለሁ። እግዚአብሔር መልካም አባት ስለሆነ ማለት ነው። የእግዚአብሔር ቃል በመጽሐፍ ቅዱሳችን ላይ ምን ይላል? የእግዚአብሔር ቃል ከሞት መውጣት ከእግዚአብሔር ዘንድ ነው እንደሚል ይህንን ሰው ከሞት እንዴት እንዳስመልጠው አያችሁ? ከሞት መውጣትም ከእግዚአብሔር ነው፣ ከሞት ማምለጥም ከእግዚአብሔር ነው። እነግራችኋለሁ በጌታ በኢየሱስ ስም በቀጣይ ቀናት፣ ወራት፣ ዓመታታችሁ ላይ የተዘጋጀባችሁ የሞት እቅድ በኢየሱስ ስም ዛሬ ፈርሷል። ዛሬ ነፃ ናችሁ። ዛሬ ሞት ከእናንተ ላይ ተሽሯል። ሳትደነግጡ ሳትፈሩ እግዚአብሔር ሞት የመሰላችሁን ነገር ያሻግራችኋል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ጸጋና ሰላም ይብዛላችሁ። ኢን ጂሰስ ኔም አሜን፣ አሜን፣ አሜን። ሼር ማድረግ አትርሱ። በህይወት እኖራለሁ፣ አምናለሁ፣ በህይወት እኖራለሁ እያላችሁ ጻፉ ኮሜንት ላይ። ጸጋና ሰላም ይብዛላችሁ።